አዲስ አበባና የፍንፍኔ ልዩ ዞን ወሰን በሚመለከት የተሰራው ስራ ብልጽግና ከሰራቸው ማንኛውም ስራ የላቀውና ትልቁ ነው። በጣም የሚገርማችሁ ጭቅጭቅ ሲነሳ ታስታውሳላችሁ። ኮሚቴ አቋቁሜ ነበር። አጋጣሚ ብዙዎቹ እዚህ ያሉበት 2 ዓመት ፈጀባቸው። በእግራቸው እያንዳንዱ ሰፈር እየሄዱ ሊግባቡ አልቻሉ። ኦሮሚያም እስከ ሜክሲኮ ነው ይላል፣ አዲስ አበባም እስከ አዳማ ነው ይላል። ከፍተኛ ጭቅጭቅ ንትርክ የነበረበት ጊዜ ነው። ይሄ ጉዳይ ከሱዳን ጋር አይደለም፣ ድንበር አይደለም፣ የአድሚኒስትሬሽን ወሰን ነው። እዚህም ያለ እዛም ያለ ሀገሩ ነው። ስርዓት ባለው መንገድ በሰላማዊ መንገድ ይፈታ የሚለው ጉዳይ ቀላል አልነበረም። 2 ዓመት ፈጅቶብን በብዙ ስቃይ ሰሞኑን ለመፍታት ሙከራ ተደርጓል። ይህን የሚያራክሱ ሰዎች ሰምቻለሁ። ለተፎካካሪ ፓርቲዎች እና ይሄንን እንደ ፖለቲካ ለሚጫወቱ ሰዎች መንገር የምፈልገው ነገር ከሰራናቸው ስራዎች ሁሉ እናንተ እንኳን ነገ መሪ ብትሆኑ የሚጠቅም ስራ ይሄ ስራ ነው። እንዴት